ሰላም ሰላም የዩቲዩብ ተመልካቾች፣ ዛሬ ደግሞ ፌስቡክ ላይ እንዴት ስማችንን መቀየር እንችላለን፣ እንዲሁም ደግሞ እንዴት ፓስወርድ መቀየር እንችላለን፣ እንዲሁም የተከፈተ ፔጅ እንዴት ዲአክቲቭ እናደርጋለን የሚለውን እናያለን። ፌስቡክ ላይ ስማችንን ለመቀየር ከፈለገን ከላይ ሰረዙ ላይ ክሊክ በማድረግ ወደ ሴቲንግ እንገባለን። ሴቲንግ ላይ ክሊክ እናደርግና አካውንት ሴንተር የሚለው ላይ ክሊክ እናደርጋለን። ከዛ በኋላ እነኚህ አማራጮች ይመጡልናል። የፌስቡክ ፕሮፋይላችን ላይ ክሊክ እናደርጋለን። ኔም እና ዩዘር ኔም አለ። ኔም ላይ ክሊክ እናደርጋለን። በምታዩት መልኩ ስማችንን እናስቀምጣለን። ሌላ የምንፈልገው ስም ካለ ግን ይህንን የተጻፈውን ስም ቀይረን ማስቀመጥ ነው። ሌላው ደግሞ ኒክ ኔም የምንፈልግ ከሆነ ማስተካከል እንችላለን ማለት ነው። በዚህ መልኩ ይሄንን ከጨረስን በኋላ ለፌስቡካችን ልክ እንደ ቴሌግራም ዩዘር ኔም የምንፈልግ ከሆነ ያልተያዘ ዩዘር ኔም እንጽፍለታለን ወይም እንሰጠዋለን ማለት ነው። ልክ ቴሌግራም ላይ ዩዘር ኔም ክሬት እንዳደረግ ነው፣ ዋትሳፕ ላይ ዩዘር ኔም ክሬት እንዳደረግ ነው። እኔ ጌች 202 ብዬ ዩዘር ኔም ሰጥቼዋለሁ። ስለዚህ በዚህ ዩዘር ኔም መሰረት ፌስቡክ ላይ ማንም ሰው ሰርች ቢያደርገኝ ያገኘኛል ማለት ነው። የፌስቡክ ዩዘር ኔሜ ቤች202 ይሆናል ማለት ነው። በዚህ መልኩ ዩዘር ኔማችሁን ታስተካክላላችሁ። ሌላው እዚህ ጋር ማየት ያለባችሁ ነገር ምንድን ነው? እሱ ፓስወርድ እና ሴኩሪቲ ለመቀየር ከፈለጋችሁ ደግሞ ፓስወርድ ኤንድ ሴኩሪቲ ላይ ክሊክ ታደርጋላችሁ። ከዛ ቼንጅ ፓስወርድ የሚለው ላይ ክሊክ ታደርጋላችሁ። ከዛ በዚህ መልኩ ይመጣላችኋል አማራጭ። ከረንት ፓስወርዳችሁን ታስገባላችሁ፣ አዲሱን ፓስወርድ እንደገና ሪታይፕ ታደርጋላችሁ። ቼንጅ ፓስወርድ ብላችሁ ትወጣላችሁ። በዚህ መልኩ ማለት ነው። በዚህ መልኩ ፓስወርዳችሁ መቀየር ትችላላችሁ። ሌላው ቱ ስቴፕ ቬሪፊኬሽን። ቱ ስቴፕ ቬሪፊኬሽን እጅግ በጣም ወሳኝ ነው። ሁሉም ቦታ ፌስቡክ ላይም፣ ቴሌግራም ላይም፣ ዋትሳፕ ላይም፣ ኢሞ ላይም ቱ ስቴፕ ቬሪፊኬሽናችሁን ኦን ታደርጋላችሁ ማለት ነው። ይሄኛው እዚህ ጋር የምታዩት ነገር ጀስት ኮንቲኒው ካላችሁት ኮኔክት ያደርግላችኋል። ነገር ግን እዚህ ጋር የሚያስፈልገን ለእኛ ቱ ስቴፕ ቬሪፊኬሽን ነው፣ ወይም ቱ ፋክተር አውተንቲኬሽን ይላል እዚህ ጋር። ቱ ስቴፕ ቬሪፊኬሽን እጅግ በጣም ወሳኝ ነው ማለት ነው። በዚህ መልኩ በምታዩት መልኩ ቱ ስቴፕ ቬሪፊኬሽንን ኦን ካደረጋችሁ በኤስኤምኤስ ሜሴጅ ይደርሳችኋል በስልካችሁ። እንዲሁም አዲሽናል ሜትድ መጠቀም ትችላላችሁ። ባካፕ መያዝ ትችላላችሁ። እንዲሁም ሴኩሪቲ ኪ በመስጠት በዩኤስቢ ቴሌግራማችሁን ምንት ማለት ትችላላችሁ። እንዲሁም ደግሞ ትረስትድ ዲቫይስ የሚል አለ ከስር። በምታምኑ ትረስትድ ዲቫይስ በሆነ ማድረግ ትችላላችሁ ማለት ነው። ሌላኛው ዩር ኢንፎርሜሽን እንደ ፐርሚሽን የሚል ነው። ለምሳሌ ኤክስፖርት የሚለው ላይ ከተጠቀማችሁ ዳታችሁን በቀላሉ ክሬት ኤክስፖርት ትሉታላችሁ። በቀላሉ ሌላ ዲቫይስ ላይ ዳታውን እንዲገለብጥላችሁ ወይም ደግሞ ዳታ ኦንላይን እንዲይዝላችሁ ፌስቡክ ላይ ማድረግ ይቻላል ማለት ነው። ክሬት ኤክስፖርት የሚለውን በመጠቀም ማለት ነው። ሌላው አክሰስ ኢንፎርሜሽን ነው። ኢንፎርሜሽናችን እንዴት አክሰስ እንደምናደርግ ነው። ከስር ያለው ሰርች ሂስትሪ ይላል። ሰርች ሂስትሪ ይላል። እኔ እዚህ ጋር በየቀኑ ክሊር ስለማድረግ ነው። ሰርች ያደረጋችኋቸው እያንዳንዱ ነገሮች እዚህ ጋር አሉላችሁ። ክሊር አድርጓቸው በየቀኑ። አለበለዚያ ግን እየመዘገበ ያስቀምጣቸዋል ማለት ነው። ሰርች ሂስትሪያችንን እኛ ምን ሰርች እንዳደረግን ያስቀምጣል ነው። ሌላው እዚህ ጋር አፕሎድ ኮንታክትስ የሚል አለ። ኮንታክት አፕሎድ ማድረግ ከፈለግን በዚህ መልኩ ያመጣልናል። እዚህ ጋር እንደዘረዘራቸው እነኝህን ኮንታክቶች አፕሎድ ማድረግ እንችላለን ማለት ነው። በዚህ መልኩ ዘርዝሯቸዋል። እነኝህን ኮንታክቶች አፕሎድ ማድረግ እንችላለን፣ እንዲሁም ደግሞ ድሊት ማድረግ እንችላለን ማለት ነው። በዚህ ጋር ያው ማኔጅ የምናደርግበት ሲስተም ነው። ፌስቡካችንን ማኔጅ ማድረግ እንችላለን። ሙቭ አውት ዲአክቲቭ እንዲሆን ማድረግ እንችላለን። እንዲሁም ደግሞ ሞኔታይዜሽን ብር እንዲከፍለን። ያው ኢትዮጵያ ውስጥ ፌስቡክ በእርግጥ ብር አይከፍልም። ነገር ግን በሌሎች አካውንቶች በፔፓል አካውንት ገንዘብ ማውጣት የምንችል ከሆነ ሞኔታይዝ ፌስቡካችንን አድርገን ብር
እንዲሰራ ለማድረግ እንችላለን። ነገር ግን ኢትዮጵያ ውስጥ ፌስቡክ ብዙ ጊዜ አይከፍልም። እዚህ ጋር ደግሞ ፔጅ ክሬት ካደረጋችሁ ፔጃችሁን ፐርማነንትሊ እንዴት ድሊት ታደርጋላችሁ የሚለውን እዚህ ጋር አሳያችኋለሁ ማለት ነው። መጀመሪያ ወደ ፔጃችሁ ትገባላችሁ። ከዛ ከላይ ነጠብጣቡ ላይ ክሊክ ታደርጋላችሁ። በዚህ መልኩ ነጠብጣቡ ላይ ክሊክ ካደረጋችሁ በኋላ ወደ ታች ትመጡና ሴቲንግ ላይ ትገባላችሁ። ሴቲንግ ላይ ከገባችሁ በኋላ አክሰስ ኤንድ ኮንትሮል የሚል አለ። እዚህ ጋር ፔጅ ድሊት የሚል አለ። ዲአክቲቭ ፔጅ ድሊት ይላል። አይ ዶንት ፋይንድ ዚስ ፔጅ ብላችሁ ከዛ በኋላ ኮንቲኒው ማለት ትችላላችሁ። ከዛ ኮንቲኒው ይላል። እንደዚህ ኮንቲኒው በሉት እየደጋገማችሁ። ከዛ በኋላ የፌስቡክ ፓስወርዳችሁን ይጠይቃችኋል። የፌስቡክ ፓስወርዳችሁን ታስገቡለታላችሁ። በዚህ መልኩ የማትፈልጉትን ክሬት ያደረጋችሁት ፔጅ ካለ ፐርማነንትሊ ድሊት ታደርጉታላችሁ። እስከ 30 ቀን ይቆያል። ከዛ በኋላ ፐርማነንትሊ ድሊት ያደርገዋል። የትኛውም ቦታ ላይ ይህ አካውንት አይሰራም ማለት ነው። ድሊት መሆኑን የምታረጋግጡት እንደዚህ ይመጣላችኋል። በዚህ ሎጊን ትላላችሁ በፌስቡኩ ማለት ነው። ከዛ በኋላ ዳግመኛ አታዩትም። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ።